የገናን ጾም ሳትጾሙ የከረማችሁ በጾመ ነቢያት ስጋ ስትበሉ የከረማችሁ ሰዎች ይቺ ድል እንዳታመልጣችሁ፣ ይቺ ቀን በፍጹም እንዳታመልጣችሁ። በደንብ አድርጋችሁ ስሙኝ። ሁላችሁም ጥቂት ሰዓታት ብቻ ስለቀሩ ማለት ነው። ለሁሉም በደንብ አድርጋችሁ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ በአጭር ጊዜ በዚህ ምሽት ለሁሉም አዳርሱልኝ እስከ ነገ ማለት ነው። እና ሁላችሁም ላይክ አድርጉና ጀምሩት። እናም ይኸውላችሁ ጾመ ነቢያትን ወይንም የገና ጾምን ስጋ ስትበሉ የከረማችሁ በማወቅም ይሁን ባለማወቅ ስጋ ስትበሉ የከረማችሁ ሰዎች አንዲት ዕድል አለቻችሁ። ነገር ግን ላልጾማችሁበት ጾመ ነቢያትን ስላልጾማችሁ ለዚህ ንስሐ አባታችሁ ጋር ሄዱና ንስሐ ግቡ። አልፏል ምናምን ብላችሁ ዝም እንዳትሉ። ሰይጣን እንደዚህ እያለማመደ ነው ከእግዚአብሔር የሚነጥላችሁ። ስለዚህ ላልጾማችሁት ንስሐ ግቡ። ነገር ግን ይቺ ቀን ደግሞ እንዳታመልጣችሁ። መቼ ናት? ማክሰኞ ታኅሳስ 28 ምንድናት? ጾመ ገሃድ። በፍጹም ይችን ጾም ሳትጾሙ እንዳታሳልፉ። ጾመ ገሃድ ወይንም ጾመ ጋድ። ስለዚህ ይሄንን ጾም ሁላችሁም ጾሙ። ጾመ ገሃድ ማለት የመገለጥ ጾም ማለት ነው። ክርስቶስ ያው በልደቱ ስለተገለጠ ማለት ነው። ጾመ ጋድ ማለት ደግሞ የለውጥ ጾም ማለት ነው። ረቡዕ ስለሚበላ ማክሰኞ ይጾማል ማለት ነው። የረቡዕ ለውጥ ማለት ነው። ጋድ ማለት ለውጥ ማለት አይደል? ስለዚህ የረቡዕ ለውጥ ማለት ነው። ስለዚህ ያልጾማችሁ ላለፈው ንስሐ ግቡ። ይሄኛውን ደግሞ እንዳያመልጣችሁ። ይሄ ድል ሁላችሁም ጾሙ። አምላካችን ለሁላችንም እድሜ ለንስሐ ይስጠን። እስኪ ሁላችሁም ኮመንት ላይ አምላኬ ሆይ እድሜ ለንስሐ ስጠኝ እያላችሁ ኮመንት ላይ ጻፉልኝ። ሁላችሁም አምላኬ ሆይ እድሜ ለንስሐ ስጠኝ በሉት። ቪዲዮውን ደግሞ ለሁሉም ባጭር ጊዜ ማለት ነው ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ቤቱን ፎሎ አድርጉ፣ ይጠቅማችኋል። ክብር ባዶልኝ።